ይሄ ጥሪ ለሁሉም ሙስሊም ቲክታከሮች፣ ተጽዕኖ ፈጣሪዎች፣ ዩቲዩበሮች ኢትዮጵያ ውስጥ ያላችሁ ሁላችሁ አሁን ሁላችንም አንድ የሚያደርገን ርዕስ መጥቷል። ሁላችንም የሚያሳስበን እኛ ከምንሰራው ዩቲዩብ ቲክቶክ ከምንሸቅለው በላይ የእስልምና ጉዳይ ያሳስበናል። አሁን አክሱም ላይ መስጊድ ውስጥ ገብተው ቁርአናችን ተቀዶ ምዕመናኑን ደብድበውብን እዚህ አካባቢ መስገድ ክልክል ነው ብለውናል። ሴቶቻችንን በመበደል በመርገጥ የሚታወቀው አክሱም አሁን ደግሞ መስጊዳችን ከልክሎናል። ከዚህ በላይ የሚያሳስብና የሚያናድ ነገር የለም በአሁን ሰዓት። ከዚህ ውጪ ቲክቶክ የሚሰራ ሰው ካለ እሱ ወላሂ ለኔ ጠላቴ ነው። አልሰማህም። ዲኔ ሰላት የተከልክለው ሰዎቹ እንዲህ ተበታትነውብኝ በእስልምናዬ በደሜ በውስጤ በልቤ ምት በአይምሮዬ ሁሉ ነገር ሰልቦ የገባውን እስልምናዬ ከነካህብኝ ያበቃል። ስለዚህ ሁላችሁ በዚህ ጉዳይ ብቻ እንድትሰሩ እንፈልገው። ቲክቶክ ላይ መታችሁ ነሺዳ እንድትላላጡብኝ አልፈልግም። አክሱም ላይ የገዛ ወንድ ሙስሊሞቻችን ሰላት አትሰግድም። ማን አባት የሰጠ ከተማ ማን አንተና ነው? ማን መርቆ ከሰማይ የወረደልህ ነው? አክሱም አንተ ማን ሆነህ ነው ሰላት የምትከለክለው? እስልምናችን ከነፍሳችን በላይ ነው። ሁላችሁም ስሙኝ፣ ከአይምራችሁ ከአቅላችሁ ሁኑና ሰላት ተከልክለሃል። ገና ነገ ቤት መጥቶ ደግሞ ሙስሊም እየመረጠ ያወጣላል እንደ እስራኤል። ያናስ በዚህ ጉዳይ ሁላችሁም ፎከስ አድርጉ። ታቅዶበት ብር ተሰብስቦ እየተሰራ ያለ ፕሮጀክት አለ። ሙሉ መረጃው ሲነግረኝ እነግራችኋለሁ። ግን በአክሱም ጉዳይ ሲሪየስ ልንሆን ይገባል። ሁላችንም ድምጽ ልንሆን ይገባል።